አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። እና የሰሞኑ ስራ አረ ቢስሚላ ዩቲዩብ ላይ ሁሌ ቪዲዮ ስራ ላይ እያልኩ ምንም ሊያደርሰኝ አልቻለም ማለት ነው። አሁን ራሱ ተደብቄ ነው እና በጣም ያ ረቢ ግን ማለት ነው አዳዲስ በተለይ የኩሽና ሌላ ሶፋ ቢገዛ ምን አለ ምንጣፍ ምናምን ቢገዛ ምን አለበት? ችግር የለም እኮ ሱሱ ሲገዛ ቤት ውስጥ አይከብድም። ግን ኩሽና እኔ ለመጀመሪያ ሲያጋጥመኝ ነው። ሲያጋጥማችሁ የነበራችሁ ግን ያ ረቢ አላህ ብርታቱን ይስጣችሁ፣ ትዕግስት ይስጣችሁ። ትዕግስት ይጠይቃል የምር። እኔ ሰዎች ኩሽና አዲስ ኩሽና ገዝተው አዲስ ኩሽና አምጥተው የድሮውን ሊጥሉ መጀመሪያ እቃውን የኩሽናውን እቃ ሙጥጥ አድርጌ ሳወጣ ምንም አልመሰለኝም። ብዙም ወቅትም አልፈጀብኝም። መመለሱ ግን በኋላ መመለሱ በዛ ላይ ደግሞ ሌላ የተለያየ ቁም ሳጥን ምናምን የቁም ሳጥንም መጀመሪያ ማውጣቱ አያስቸግርም። መመለሱ ግን ወይ ሲያስጠላ። በዛ ላይ ቤቱ ዝርክርክ ብሎ ማየት እንዴት እንደሚደብር ማለት ነው። ወላሂ እኔ በጣም ያ ረቢ። እና የምትቆላጩ ልጆች አንዳንዶች ደግሞ በኢሞ ምናምን ነገር ያ ረቢ እኔ የምር በጣም ስራ ሲበዛብኝ እኔ እየሰራሁ ማውራት ችግር የለም ምናምን፣ ግን ዩቱብ ለመስራት አይመችም። ሁለተኛ ደግሞ ከሴቶቹ ሰዎቹ ሲያወሩ ሲያወሩ ምናምን በቃ ወሬያቸው ስራው ምናምን በቃ በጣም ነው የሚያደክመው ማለት ነው። ማለትም ይሄን አድርግ ያረኩበት እዛ እኔ እንደ የምፈልገው አድርጌ አስተካክዬ ከዛ ደግሞ እኔ ሴት ጉልሩ ያ ረቢ ወላሂ ሽማግሌዎች ጋር የምትሰሩ ሰዎች ትዕግስት ይስጣችሁ ያ ረቢ። እስኪ ስራ ፈልጉልኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ። እሺ ውዶችዬ ማለት ነው። አዎ ሰብስክራይብ ማድረግ አትርሱ እሺ። እና ማሻአላህ ብያለሁ። በዚህ አጋጣሚ ደግሞ ውቅራት ማስለቀቅ የምትፈልጉ ልጆች ካላችሁ አሪፍ ቦታ ላይ ውቅራት የሚለቀቅበት ማለት ነው። የምር አሁን እኔ ሙጥቅዬ ነበረችብኝ ግን አስለቅቄያታለሁ። ይለቃልሽ፣ እውነት ነው ይለቃል። ያማል ብላችሁ የምታስቡ ደግሞ አያምም። እና አሁን ይሄን ሁሉ ኮታት ይሄ ብቻ አይደለም ግን አልቀረጽኩትም። ሌላውን በጣም ዝርክርክ ስላለ አልቀረጽኩትም እንጂ ብዙ ነው በጣም። የኩሽናው ዕቃ እንኳን ማለቂያ የለውም። የቁም ሳጥኑ እዛ አጋጣሚ አዳዲስ ቤተሰቦቻችሁ ቤት የሚቀያየሩ ሰዎች ያ ረቢ አላህ ያበርታችሁ። ላይ በጣም ከባድ ነው። በጣም ነው የሚያስጠላው። መጽዳት ምን አለበት? ምግብ መስራት ምን አለበት? ግን ዕቃ መገተት ነው ያስጠላኛል። በጣም ማልወደው ዕቃ መገተት ነው። ዕቃ ተዛ ማዘናፈል በጣም ነው የሚያስጠላው። አለሁበት የአሁኑ ሰዎች ደግሞ ምንም እቃዋ ማለቂያ የሌለው አሮጌውን አትጥል። አዲስ ሲመጣ አዲሱ ይገባል፣ አሮጌው ይጣላል። አሮጌው እንዴት አንዱ ክላስ እንዴት ተገተተ ነው የሚኖረው። አንዱ ክላስ እንግዲህ ሊመጣ ስልክ አንዱ ክላስ ወዲያ አንዱ ይገተታል ማለት ነው። ምን አለበት ብትጥለው? ያ ረቢ አትጥልም፣ ትሞታታለች እንጂ አትጥልም። ሱብሃንአላህ። እና እንዲው ከባድ ነው በቃ ማስቀመጥ። የኩሽናውን ግን ያንን የኩሽናውን ቁም ሳጥን ግን ይባል ድላብ ግን እሱም ተላስ አውጣጥለው እኔ አላውቅም። እኔ አላውቅም ብቻ ቤት የለም ዞሮ ማለት ነው። እና አንድ ቤት እንትን የምትሉ ልጆች ቃስ ብላችሁ ከባድ ዕቃ ስታነሱ ቃስ ብላችሁ መቼም እንችለዋለን ብላችሁ ማለት ነው። ዝም ብላችሁ ያለ ኃይላችሁን ጣት ተጠቀሙ ማለት ነው። ቃስ አድርጋችሁ ሴቶች ቃስ ብላችሁ ዕቃ ስታነሱ። ምክንያቱም ዕቃ እኔ የሚያስጠላኝ ነገር ከባባድ ዕቃ መገተት አልወድም። ግን እኔ ጉትት ነው የማደርገው ያላነሳም እቃዎቹን ግን እነዚህ እንዳይሰበሩብኝ ግድ ነው። ወድጄ ነው በግድ ነው። ግን መቼም እንችለዋለን ብላችሁ ግን አንዳንዶች ልጆች ያለ ኃይላችሁ ምናምን ና በልኩ ነው ስትሰሩ ማለት ራሳችሁን መጠበቅ አትርሱ። ያለ ራሳችሁን መጠንቀቅን አትርሱ። መቼም ድምፅሽ አይሰማም ነው የምትሉኝ እላችኋለሁ። እና አብሽሩ፣ አላህ ያበርታችሁ፣ በርቱ እላችኋለሁኝ። ሰብስክራይብ አድጉኝ። 10,000 100,000 200,000 አስገቡኝ። ነገሩ እንደዚህ ያለ ኮተት እያሳየው ማን ያስፈምሰኛል? አረ ውይ
ግን እኮ እንትን ሚዲያ ሶሻል ሚዲያ ላይ ቶሎ ብሎ ቻናላቸው የሚያድግ እኮ ምን ያኔ አሪፍ አሪፍ ቦታ እየሄዱ የራሳቸው መኪና ቢሆንም ባይሆንም መኪና ላበሉ ገሊት አበሉ ገሊት መኪና ገዛላት ምናምን እያለው የሚሰሩትን ምናምን አሪፍ አሪፍ ጸድ ያለ ቦታ እየሄዱ የሚቀርጹትን ነው ማለት ነው። እኔም ውጭ ስወጣ ለራሱ ዩቱበርነት ይነረሰዋለሁ በቤት ስሆን ይሻለኛል እንጂ ውጭ ስሆን መቀረጽ እረሳለሁ ማለት ነው። ብዙ የምር ባለፈው አሁን የምር ማለት ነው። እና ደግሞ ብዙ ልጆች ማለት ነው በመታወቂያችን የፓስፖርት ቁጥራችንን ለማግኘት ብሬት ለማደግ የት ነው የምናደርገው የምትሉ ልጆች ማለት ነው ኤጀንሲ ጋር ሄዱ። ኤጀንሲ ጋር ሄዱ። ኤምባሲ ኤጀንሲ ኤምባሲ ነው የሚባል ስሙ አንድ አይነት እየመሰለኝ እኮ ነው። እና ኤምባሲ ሂዳችሁ መታወቂያ ወይም ደግሞ ስማችሁን የድሮ ፍትሃዊ ስማችሁን ምናምን በፊት ፓስፖርታችሁ የወጣበትን ስም ቁጥሩ እንዲገኝ ማለት ነው። እንደዛ ማድረግ ነው ያለባችሁ እንጂ ዝም ብሎ ማናቸው ሰው ኦንላይን እናወጣላችኋለን ብር ትከፍላላችሁ ስናወጣ እያላችሁ ቢላችሁ እናንተ እነሱን አትጠብቁ። ቶሎም አያወጡትም። በዛም ላይ ትክክል ላይሆን ይችላል። አላሁ አለም ፎርጅል እንዳይሆን የራሳችሁ መሆን ስላለበት ማለት ነው። ማለት ኤጀንሲዎች ነው ማናገር። በዛ ላይ አያገኙትም ቶሎም ትክክል ላይሆን ይችላል። አላሁ አለም እኔ አላውቅም። በእርግጥ ብዙ ልጆች ኢሚግሬሽን እዛ አዲስ አበባ እየሄዱ የሚያወጡላቸው አሉ በመታወቂያቸው ማለት ነው። ግን ቶሎ የማያገኙትም አንደኛ፣ ሁለተኛ ደግሞ መኪና አርቲፊሻል ፎርጅል እንዳይሆንባቸው ማለት ነው። ከዛ ሁሉ ኤጀንሲ ጋር ቀጥ ብላችሁ መሄድ። ጅዳ ያላችሁ ጅዳ፣ ሪያድ ያላችሁ ሪያድ። ከዛ ውጭ እኔ አላውቅም። ከዛ ውጭ ኤጀንሲ የት እንዳለ እኔ አላውቅም ማለት ነው። ሊኖር ይችላል አለሁ አለም፣ ግን እኔ አላውቅም እላችኋለሁ። እና እኔ ገና ነኝ። የገማው ካርድን አላወጣሁም። ታሰራ ሳወጣ እነግራችኋለሁ። ፓስፖርቴም ከፍያለሁ። የፓስፖርቱን ክፍያ ያረቢ ውድ ነው። صح በፊት ባለፈው ቪዲዮ ነግሬያችኋለሁ። ለካ ከፍያለሁ፣ ግን ፓስፖርቱ ገና ስሜ አልተለቀቀም። ዛሬም ፌስቡክ ላይ አየሁ። አሁን ሲጀመር ይዘጋል። ላረፋ ጀንሱ ይዘጋል ማለት ነው። እንደዚህ ከፈት ኢንሻአላህ ሊመጣልን ይችላል። በትዕግስት መጠበቅ ነው። አላህ ከታጋሾች ጋር ነው። አላህ ትዕግስት ይስጠን ሁላችንም። ያ ረቢ ወላሂ አላህ ትዕግስት ይስጠን። ያስጠላል ይሄ መዲያን ቤት ስራ ማለት ነው። ስራ ሲበዛ ማለት ነው የምር። እና አብሽሩ፣ ከልብ አመሰግናለሁ ሰብስክራይብ ለምታደርጉኝ። አሁንም አድርጉኝ፣ 10,000 አስገቡኝ እላችኋለሁ። ሰብስክራይብ አድርጉ፣ ምን ችግር አለ ብታደርጉ ማለት ነው። የምር ላይክ አድርጉ፣ ላይክ ሳታደርጉ አትለፉ። እና በዙ አጋጣሚ በቀጣይ ኢንሻአላህ ደቂቃው እያለቀ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት አላህ ሱብሃነሁ ወተዓላ ሰላማችሁን ያብዛልኝ። ለምታበረታቱኝ ከልብ አመሰግናለሁ። ላይክ ለምታደርጉኝ ከልብ አመሰግናለሁ። ኮሜንት ለምትሰጡኝ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቀጣይ በአዲስ ቪዲዮ ኢንሻአላህ እንገናኛለን። የምር ኢንሻአላህ